የዘመኑን ፓንት ሲያዩ የእናቶች ሪያክሽን ግራ ገብቷት ምነው ይሄ ባዶ እንዴት ምን ማለት ነው? እንደዚህ አይነት ፓንት እንዴት ወደዛ ዘራ አውልቂ ፓንት አይደለም በቃ ወደዛ አውልቂ በቃ አውልቂ ያስጠላል። ያምርብኛል እንዴ አቻ እንዳውም እንደዚህ አርጌ ሬድ ነው ፋሽን ነው ከልብስ ላይ ይሄ ስፖርት የሚለው እንዳትፈልጉ አያስወድቁም አገር በሰላም እውነቱን ነው። መቀስ ያስፈልጋል። ቆራርጦ መጣን ነው አይደለም። ፓንት ብለሽ ልታረጊ ነው? ፓንት አይደለም። 1000 ብር እኮ የገዛው 1000 ብር አትግባሚ። እዚህ ፓንት እንዳጣ ሰው ፓንት ነው ትላለች እንዴ? መስማ ፓንት ብቻ ንፋስ ይገባብሻል። ይሄና ንፋስ ይገባብሻል። እኔ ነገርሻለሁ። ሞከረስ ወንድልሽ ጭራሽ ሞክሪያት አንቺ አርገ ተራለ ሻላቃ ልጅ ዘልዛለ አሁን እኮ ማለት ነው። ምን አምሮሽ ነው? ፓንት አምሮሽ ነው? ይሄንን አርጋው አዲስ ፓንት አለ እዛ ሄደሽ አታረጊ። ይሄንን አርጋው እኔ የገዛው ይሄንን አምጪ ላሳይሽ አይደለም። ይሄንን አርጋው በዚህ በኩልና በዚህ በኩል ይሄንን ስፖርት ምትለዋል ያሳዩ ነበር። ፎቶ ሲነሱ ቪዲዮ ሲሰሩ አይችልም የሚኩዮች ማለት ነው። አሁን እኔ ስለምን ይቅርብኝ እቺን ለብሼ በዚህና በዚህ በኩል ወጣ አረጋታለሁ። ስፖርት ምትለዋል እንደዚህ አውጣትና ይሄ እኮ አውድ አርገሽ ቂጥሽ ውስጥ ገብቷል። አይገባ ሻት ነው ምን ረክረክ ሰዎች ያዚህ የፓንቱን የሚያወዱ ሰዎች የሚያወሩ ሰው ይሄ ስፖርት ይላል እኮ ያሽ ነው ብራንድ እኮ ነው። አንቺ ድሮ መገዛልሽ ፉታንታ የት ሄደ ነው ይሄን የምትገዛው?